በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገብረ መንፈስ ቅዱስ በ5 ቀን ገብረ መንፈስ ቅዱስ ናቸው። ታሪኩም እንዲህ ነው። አባታቸው ስምዖን እናታቸው አቅሌስያ ይባላሉ። ስንክሳር ዘመጋቢት 5 ቀን እኒህም ኒሳ ከምትባል አገር ሲኖሩ ልጅ የላቸው ነበር። ወደ ቤተ ክርስቲያን እየሄዱ ልጅ እንዲሰጣቸው እግዚአብሔርን ይለምኑት ነበር። እግዚአብሔርም የለመኑትም የማይነሳ ልመናቸውን ሰማ። አቅሌስያም ጸነሰች። መልአኩ ቅዱስ ገብርኤልም አቅሌስያን የምትወልጂው ልጅ የተባረከ ነው፣ ገና ከማኅፀን ሳለ እግዚአብሔር መርጦታል፣ ስሙም ገብረ መንፈስ ቅዱስ ይባላል ብሏት ሄዷል። ገብረ መንፈስ ቅዱስም በተወለደ ጊዜ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብሎ እግዚአብሔርን አመስግኖ ትንሽ ጊዜም ከእናቱ ጡት አልጠባም። ከዕለታት አንድ ቀንም እናቱ እንደ ታቀፈችው መልአክ በስውር ነጥቆ ሰማያ ሰማያት ይዞት አርጓል። ወስዶም ከጌታችን ፊት አቀረበው እና ባረከው። ማርያም ባረከችው። አብርሃምና ይስሐቅም ያዕቆብ ባርከውታል። ከዚህ በኋላ መልአኩን ጌታችን መልሰህ ወደ ነበረበት ውሰደው አለው። መልአኩም ወደ ነበረበት መለሰው። ገብረ መንፈስ ቅዱስም ወደ እናቱና ወደ አባቱ ቤት አልተመለሰም። በረሃ ወርዶ ጸሎትና ጾም ስግደት ጀመረ እንጂ እንጀራም ውሃም አልቀመሰም። ሰማያዊ ኅብስት ሰማያዊ ጽዋ ይመገባል እንጂ ለሰውነቱ ልብስ አልነበረውም። መላ ሰውነቱ ጸጉር ለብሶ ነበር። ወደ ነቢዩ ኤልያስና ወደ ዮሐንስ በወገቡ ዝቅ ታጥቆ ነበር እንጂ 60 አንበሳ 60 ነብር ይታዘዙት ነበር። ከእግሩ በታች ይሰግዱለታል። በነፋስ ሰረገላም ወደ ፈለገ ቦታ ይመላለስ ነበር። ኢየሩሳሌም ከጌታችን መቃብር እየደረሰ ተሳልሞ ይመለስ ነበር። ከዕለታት አንድ ቀን በሰባተኛው ሰማይ ወጥቶ ሲጸልይ ሰይጣን ቁራ ተመስሎ ውሃ ጠማኝ አለው። የዓይኔን ውሃ ጠጣ እንጂ ውሃ የለኝም አለው። ዓይኑን አንቁሮታል። ከትንሽ ቀን በኋላ ሚካኤልና ገብርኤል እፍ ቢሉበት እንደ ቀድሞው ሆኗል። ከዕለታት አንድ ቀን የኢትዮጵያ ሰዎች ማርልኝ ብሎ ከረጅም ገደል ሂዶ እግሩን በገመድ አስሮ ከዛፍ አስሮ ዘቅዝቆ ሲጸልይ ሰይጣን ለተንኮል አያርፍምና ገመዱን ቆረጠው፣ በጠሰው። ገብረ መንፈስ ቅዱስም ወደ በረሃ ተወርውሮ ሲወርድ ሚካኤል ደርሶ ሳይወድቅ ያዘው። እሱም ፈቃዴ ነው ተወኝ አለው። ሚካኤልም ለቀቀው። ወርዶም በድንጋይ ላይ ወደቀ፣ ጥርሱም ረገፈ። በዚያም እንደወደቀ ሲጸልይ 60 ዓመት ኖረ። ጌታችን ኢየሱስ ክርስቶስ ወርዶ መሬሃለሁ ተነስ አለው። ሰውነቱ ዳሰሰው፣ እንደ ቀድሞውም ደህና አደረገው። የረገፈውን ጥርሱም ወይን ሆኖ በቅሏል። ከዚህ የበለጠ ብዙ ተአምራትን አድርጓል። ግን ገና ሲወለድ ስብሐት ብሎ ፈጣሪውን ማመስገኑ፣ እህል ውሃ አለመቅመሱ፣ ከጌታችን ፊት 7ቱን ሰማያት ወጥቶ ተባርኮ መመለሱ፣ ነብሮችና አናብስ መታዘዛቸው፣ በነፋስ ሰረገላ መጓዙ፣ መባረቅትም ይታዘዙታል። ዓይኑን ሰይጣን በቁራ ተመስሎ መብላቱ፣ ሚካኤል ገብርኤል ዓይኑን ማዳናቸው፣ ጥርሱ መርገፉ፣ የረገፈውን ጥርሱም
ወይን ሆኖ በቀለ። ባህታውያን ገዳም መስርተው ሲገለገሉበት ይኖራሉ። ከዚህ በኋላ ምድረ ከብት ከምትባል በረሃ ሲጸልይ ኖረ። ለመነኮሳት ገዳም መስርቶ ወደ ዝቋላ በረሃ ገብቶ ብዙ ጊዜ ሲጸልይ ኖረ። ለመነኮሳት ገዳም አድርጎ በጸሎቱ አጋንንትን ድል ነስቶ አሕዛብን አሸንፎ በጌታው ዘንድ ተወዳጅ ሆነ። የእግዚአብሔር ጸጋ ተሞላበት። በምድር ላይ 562 ዓመት በጾምና በጸሎት ከኖረ በኋላ የዕረፍት ጊዜው ደረሰና መጋቢት 3 ቀን ትንሽ ሕመም አደረበት። መጋቢት 5 ቀን ጌታችን ኢየሱስ ክርስቶስ እልፍ አእላፍ መላእክቶችን አስከትሎ ወረደና የምሕረት ቃል ኪዳን በስምህ በጎ ሥራ ለሠራ እስከ 15 ትውልድ ምሬሃለሁ አለውና ነፍሱ ከሥጋው በክብር ተለየች። ነፍሱን መላእክት በዝማሬ ገነት አስገቡት። ቅዱሳን አለቀሱለት፣ የዱር አራዊትም አለቀሱለት። መቃብራት ተከፈቱ፣ ዓለቶች ተሰነጠቁ። ከእርሱ በመለየታቸው ፈጽመው አዘኑ። ከዚህ በኋላ ቅዱሳን ሥጋውን በክብር ገንዘው ወደ ኢየሩሳሌም ወስደው በጌታችን መቃብር በስተቀኝ ቀብረውታል። ገና ሲወለድ ስብሐት ብሎ ፈጣሪውን ማመስገን፣ እህል ውሃ አለመቅመሱ፣ የመልአኩ ብስራት መወለዱ፣ መልአኩ ታቅፎ ወደ ሰማይ ወስዶ ከጌታችን ከማርያም ከሌሎችም ቅዱሳን መባረኩ፣ መላ ሰውነቱ ጸጉር መልበሱ፣ 30 አናብስት 30 አናብር ሲታዘዙለት መኖራቸው። ልደቱ ታኅሳስ 29 ነው። ዕረፍቱ መጋቢት 5 ቀን ነው። አገሩ ንሂሳ ነው። ገብረ መንፈስ ቅዱስ ሀገራቸው ንሂሳ ግብፅ ነው። አባታቸው ስምዖን እናታቸው አቅሌስያ ይባላሉ። ልጅ አጥተው 30 ዘመን ሲያዝኑ ኖሯል። አንድ ቀን አቅሌስያ ቤተ እግዚአብሔር ገብታ ከሥላሴ ስዕል ስር ወድቃ ስትማጸን ንስኢ ወልደ ዘይትሊአል ቀርኑ እምኖሃ ሰማይ፣ ክብሩ ከሰማይ ከፍታ የሚበልጥ ልጅ እንኪ ተቀበይ የሚል ድምፅ ሰማች። በዚህም መሠረት አባታችን መጋቢት 29 ቀን ተጸንሰው ታኅሳስ 29 ቀን ተወለዱ። ዓይን በገለጹት ጊዜ ከሚታይ ነገር ላይ እንዲያርፍ እርሳቸውም በተወለዱ ጊዜ አፈፍ ብለው ተነስተው ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዘአውጻእከኒ እምጽልመት ውስተ ብርሃን ብለው በማመስገናቸውና ኋላም ምድራዊ መብል መጠጥ ሳይመገቡ ሳይጠጡ ለምስጋና ተግተው በመኖራቸው መላእክትን ይመስላሉ። 3 ዓመት ሲሆናቸው ቅዱስ ገብርኤል ከእመቤታችንና በገነት ካሉ ቅዱሳን ዘንድ አስባርኮ ገዳማውያንና ካሉበት ምኔት ወስዶ ክቡር አኖራቸው። አበምኔት አባ ዘመደ ብርሃን ምልክት ተነግሮት ቢሄድ ፍሱሐ ገጽ ሆነው አግኝቷቸዋል። አሳድጎ አስተምሮ ከማዕረገ ምንኩስና አድርሷቸዋል። ከዚህ በኋላ ሀብተ ፈውስ ተሰጥቷቸው በአንድ ቀን እልፍ ዕውራን አንካሳን ፈውሰዋል። ኋላ ግን ኤጲስቆጶሳቱ ካህናቱ ዝናቸውን ሰምተው እየመጡ ግብር የሚያስፈቷቸው ሲሆን ቅዱስ ገብርኤል በክንፉ ነጥቆ ከጌታ ፊት አቀረባቸው። በገድልህ በትሩፋትህ ከሞተ ነፍስ ከርደተ ገሃነም የሚድኑ ብዙ ነፍሳት አሉና ከሰው ተለይተህ ወደ ጫካ ግባ፣ ኑሮህም ከ60 አናብስትና ከ60 አናምርት ጋር ይሁን አላቸው። ጌታዬ
ምን ተመግበው ይኖራሉ አሉት። ዘሄድከ ጸበለ እገሪከ ይልህሱ ወውእቱ ይጠግቡ፣ የረገጥከውን ትቢያ ልሰው ያው ምግብ ሆናቸው ይኖራሉ ብሏቸው ውሳጤ ገዳም ገብተው ከአናብስትና ከአናምርት ጋር ይኖሩ ጀመር። ዳንኤል ከአናብስት ጉድጓድ በተጣለ ጊዜ አናብስቱ እንደ ድመት ከእግሩ በታች ሆነው እንደተገኙ የረገጡትን ትቢያ ይልሱ ይታዘዛቸውም ነበር። በዚህ መልኩ 30 ዓመት ከቆዩ በኋላ ጌታ በአንድነት በሦስትነት ተገልጾ ምን ላደርግልህ ትሻለህ አላቸው። መጀመሪያ ላሉበት መጸለይ ይገባልና የምድረ ጎቦታን ሰዎች ማርልኝ አሉት። 3000 ኃጥአንን ከሲኦል አውጥቶ ገነት አግብቶላቸዋል። ከዚህ በኋላ ሁር ምድረ ኢትዮጵያ ወበህየኒ ሃለውከ ነፍሳት ዘታወጽኦሙ ወደ ኢትዮጵያ ሂድ አላቸው። ቅዱስ ገብርኤል በሰረገላ ነፋስ ጭኖ ምድረ ከብድ አድርሷቸዋል። ዳግመኛም ወደ ዝቋላ ደብረ ቅዱስ ወስዳቸው ከዚያ ሆነው በንጽሐ ልቦና የኢትዮጵያ ሕዝብ ኃጢአት አይተው ከባህሩ በራሳቸው ቆመው ይጸልዩ ነበር። 40 ቀን ሲሆናቸው መልአኩ መጥቶ ዘገብረ ተስካረከ ወዘጸዋ ስመከ እምህር ለከ ብሎሃል አላቸው። መላ ኢትዮጵያውያን ካልማርልኝ አልወጣም ብለው 100 ዓመት ሲጸልዩ ኑረዋል። ከ100 ዓመት በኋላ ጌታ ተንስ ወፃ መሃርኩ ለከ ኩሎ ኢትዮጵያ ምሬሃለው ውጣ ብላቸው ወጥተዋል። ከዚህ በኋላ ምድረ ከብድ ወርደው ከምድር በላይ ከሰማይ በታች ሆነው 7 ዓመት እንደ ትኩል አምድ ሆነው ዓይናቸው ሳይከድኑ 7 ዓመት ቆመው ጸልየዋል። ሰይጣን ለምቀኝነት አያፍርምና ቁራ መስሎ መጥቶ ዓይናቸውን አንቁሮ አሳወራቸው። 2 ዓመት ሲፈጽሙ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው እፍ ብለው አድነዋቸዋል። ከዚያ ተነስተው ወደ ዝቋላ ሲሄዱ ሥላሴን በአምሳለ አረጋውያን ከጥላ ስር አርፈው አገኛቸው። በእግዚአብሔር ዙፋን ተማጽነናል፣ አዝለህ አንዳንድ ምዕራፍ ሸኘን አላቸው። አዝለው ከሸኟቸው በኋላ በአንድነት በሦስትነት ሆኖ ታያቸው። ደንግጠው ወደቁ። አንስቶ ዝቋላ ወርደ ጠላቶችህን ተበቀላቸው አላቸው። በዘባነ መብረቅ ደርሰው 7ቱን ሊቃነ መላእክት አጋዥ አድርገው እልፍ አእላፍ አጋንንትን በመብረቅ አጭደዋል። አባ ሳሙኤል ዘዋልድባ፣ አባ አንበሴ ዘሐዘሎ እና አባ ብንያም ዘግብፅ ዜናቸው ሰምተው አናብስቶቻቸውን አስከትለው ሊጠይቋቸው መጡ። በ7ኛው ቀን ተገለጹላቸው። አናብስቶቻቸው በእርሳቸው አናብስት ተውጠው አዝነው ነበርና አናብስቶቻቸውን ጌታ ያዘዘላችሁ የእግሬን ትቢያ እንጂ ሥጋና ደም ነውን? ትፉ ብለው ካስተፋቸው በኋላ ቢባረካቸው ተነስተዋል። እነርሱም ርኢነ መንክረ ኦ አባ እያሉ ተመልሰዋል። ከዚህ በኋላ ወደ ምዕራብ ሀገር ወሰዳቸው። የአረብ ንጉሥ በጣዖታቱ ያደሩ አጋንንት ፈርተው ሸሹ። ጣዖታቱ ሲሰባበሩ አይቶ ሰውነታቸው የሐር ፍትል በመሰለ ፀጉር የተሸፈነ ነበርና እንደ ፀጉር ልብሱ ምንድነህ? ሰው ነህ? አላቸው። አሁን ሰማይና ምድርን በፈጠረ በኢየሱስ ክርስቶስ የማምን ሰው ነኝ አሉት። አይሁድ
ሰቅለው በገደሉት ሰው ታምናለህን? አላቸው። የማፍርበት መስሎሃልን? አንተም ብታምንበት የዘላለም ሕይወት ባገኘህበት ነበር አሉት። እሳት አንድዶና አቃጥሎት አነደዱ። ማንም ግድ ሳይላቸው በፈቃዳቸው ከእሳቱ ገብተው ወጡ። ከሰራዊቱ ብዙዎች እመን አሉ። በሰይፍ አስፈጃቸው። እርሳቸውንም ሊመታቸው ሲቃጣ መብረቅ ወርዶ ከነተከታዮቹ ፈጅታቸዋል። ወዲያውም መላእክተ ጽልመት ነፍሶቻቸውን እጅ ሳያደርጉ አይተው ይህ ሁሉ በእኔ ምክንያት አይደለም ብለው ከታላቅ ገደል እግራቸውን በገመድ አስረው ቁልቁል ተሰቀሉ። ሰይጣን ገመዱን በጠሰው። ቅዱስ ሚካኤል ተቀበላቸው። ተወኝ በራሴ ልቁም አሉት። በራሳቸው ቀመው በጥርሳቸው ድንጋይ ነክሰው 30 ዘመን አልቅሰዋል። ጌታ ምሬሃለው ብላቸው ድንጋዩንም ሲጥሉ 4 ጥርሳቸውን በድንጋዩ ላይ ተተክለው ቀርተዋል። በሌላ ጊዜ ሲመላለሱ ጥርሶቻቸውን በተተከሉበት ድንጋይ መዓዛው ደስ የሚያሰኝ የሽቱ እንጨት ደማቸው ከነጠበበትም ወይን በቅሎበት አግኝተዋል። እንዲህ ለሰሚ እጹብ በሆነ ግብር 262 ዓመት በኢትዮጵያ ኖረው በ562 ዓመታቸው በተስፋቸው ያመነውን በኪዳናቸው የተማጸነውን ጌታ ከመከራ ሥጋ ከመከራ ነፍስ ሊያምርላቸው ተስፋቸው ተቀብለው በዚህ ዕለት በዕለተ እሁድ አርፈዋል። መላእክት በአክናፈ እሳት ኢየሩሳሌም ወስደው በየማነ ምጽዋ ቀብራቸዋል።